ውስጥ እንድንገባ የማድረግ አቅማቸው ከፍተኛ ነው። ባላወቅነው መንገድ ለኪሳራና ለውድቀት የሚዳርጉንም እነርሱ ናቸው። ለዚህም የሰው ልጅ የሚያውቁትን ዕውቀት ከዚያም በላይ ያለፉ በመሆናቸው ሲሆን በሌላ በኩል ደግሞ የሰው ልጅ ሊደርሱበትና ሊያገኙ በተግባር በንግግር በሐሳብና በውሳኔ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱናን መከተል ስኬታማ ያደርጋል። ምክንያቱም አላህ በቁርአኑ ብትታዘዙትም ትመራላችሁ፣ በመልእክተኛው ላይ ግልጽ ማድረስ እንጂ ሌላ የለበትም ብሏል።